ሰበር ዜና ዓለምን በስጋት እያነቀጠቀች የምትገኘውና አስፈሪውን የኒውክሌር ጦር መሳሪያ የታጠቀችው ሰሜን ኮሪያ ተኩስ ከፈተች። ሲጠበቁ የነበሩት ኪም ጆንግ ኡን በቀጥታ ጦርነት ውስጥ ገቡበት። ኪም ከኢራን ጎን ተሰልፈው እስራኤል ላይ አስደንጋጭ የሚሳኤል ጥቃት ፈጽመዋል። ወደ ቀጠናችን ስንመጣ ደግሞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአሜሪካ መንግሥት ከባድ ማስጠንቀቂያ ተሰጥቷቸዋል። ትራምፕና የኢራኑ ጦርነት ውጥረት ውስጥ ቢከታቸውም ሌሊቱን በቀጥታ ወደ 4 ኪሎ ደውለው ጠቅላይ ሚኒስትር አብይን እንዳስጠነቀቁ ከዋይት ሃውስ የወጣ መረጃ አጋልጧል። ከመካከለኛው ምስራቅ እስከ አፍሪቃ ቀንድ፣ ከቴሄራን እስከ ቴል አቪቭ እንዲሁም ከአዲስ አበባ እስከ አስመራ የተሰሙትን እነዚህና ሌሎች ሰበር ዜናዎችን በስፋት ይዘናል። ዝርዝሩን በማስቀደም እንጀምር። አብራችሁን ቆዩ። የሱዳን ጦርነትና የኤርትራ ተሳትፎ። በሱዳን እየተካሄደ ባለው አውዳሚ የእርስ በርስ ጦርነት ውስጥ የጎረቤት ሀገራት እጅ መግባቱ ይበልጥ እየተጋለጠ መጥቷል። የኤርትራው መንግሥት ሻዕቢያ 12 የሚጠጉ የሱዳን ታጣቂ ቡድኖችን በሀገሩ እያሰለጠነ መሆኑ ታውቋል። እነዚህ ታጣቂ ቡድኖች ጀነራል አብዱልፈታህ አልቡርሃን ከሚመሩት የሱዳን ብሔራዊ ጦር ኤስኤፍ ጎን ተሰልፈው በሱዳን የእርስ በርስ ጦርነት ውስጥ በቀጥታ የሚሳተፉ መሆናቸውን ዘሱዳን ታይምስ የተሰኘው ታማኝ የሚዲያ አውታር በዛሬው ዕለት በሰፊው ዘግበዋል። ሱዳን ከግብፅ ከኤርትራና ከኢትዮጵያ ጋር የሚዋሰን ሰፊ ድንበር አላት። በተለይም በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል ለሚካሄደው ደም አፋሳሽ ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎች በግልጽ ያሳያሉ። ይህ ምስራቃዊ የሱዳን ክፍል ከኤርትራ፣ ኢትዮጵያና ግብፅ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት ስሜት ቀስቃሽ አካባቢ ነው። ከዚህም ባሻገር አካባቢው ከጎረቤት ሀገራት ግጭቶች ተፈናቅለው በርካታ ስደተኞችን የሚያስተናግድ በመሆኑ ውጥረቱ በቀላሉ ወደ ቀጠናው ሊዛመት እንደሚችል ይነገራል። በእነዚህና በሌሎችም ወሳኝ ምክንያቶች የሱዳን ምስራቃዊ ግዛቶች ለበርካታ ታጣቂ ቡድኖች መፈለፊያ እየሆኑ ነው። አካባቢው ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆን ይችላል ሲል ዘሱዳን ታይምስ የተለያዩ ታዛቢዎችና ፖለቲካ ተንታኞችን አናግሮ ባወጣው ትንታኔ አስነብቧል። ዘገባው አክሎም ኤርትራና ኢትዮጵያ ከተቀደም ነበሩት ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄዎች ስልጠናና መሸሸጊያ ስፍራዎችን ሲፈቅዱ መቆየታቸውን አስታውሷል። ይህንን ታሪካዊ ዳር በመንተራስም ኤርትራ አሁንም ለበርካታ የሱዳን ታጣቂ ቡድኖች ሰፊ የወታደራዊና ሎጂስቲክስ ድጋፍ እያደረገች መሆኗን አጋልጧል። በሱዳን እየተካሄደ ባለው ጦርነት ሳቢ የተለያዩ ፍላጎቶች ያላቸው ታጣቂ ቡድኖች መበራከራቸው እንዲሁም በጎሳ ማህበረሰቦች መካከል ያለው ጥልቅ የስልጣንና ሀብት ፉክክር ለኤርትራ መንግስት ትልቅ ዕድል ፈጥሮላታል ብለዋል ተንታኞች። ይህ ሁኔታ ቀጠናውን ለውጭ ሀገራት ሽኩቻ፣ በተለይም አሁን በኤርትራና በኢትዮጵያ መካከል ያለው ፖለቲካዊ ውጥረት ይበልጥ ተጋላጭ አድርጎታል። በኤርትራ ወታደራዊ ስልጠናና ትጥቅ ከሚቀርቡላቸው ታጣቂዎች መካከል የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች እንዲሁም የፍትህና ድግመት ብሔራዊ ንቅናቄ ዋነኞቹ መሆናቸው ተጠቅሷል። አሜሪካ በትናንትናው ዕለት የሱዳን ሙስሊም ወንድም ማህበረሰቦች ቡድንን በአሸባሪነት መፈረጇ የሚታወስ ሲሆን በኤርትራ ይደገፋሉ ከተባሉት አብዛኞቹ ታጣቂዎች ከዚህ አሸባሪ ከተባለው ቡድን ጋር ጥብቅ ቁርኝት ያላቸው መነገሩ ስጋቱን እጅግ አባብሶታል። የሰሜን ኮሪያ እርምጃና የመካከለኛው ምስራቅ ውጥረት። ወደ ዓለም አቀፍ መድረክ ሲናለፍ የመካከለኛው ምስራቅ ጦርነት ወደ አዲስና አደገኛ ምዕራፍ ተሻግሯል። በዓለማችን አስፈሪውን የኒውክሌር መሳሪያ የታጠቀችው ሰሜን ኮሪያ ተኩስ ከፈተች። ሲጠበቁ የነበሩት ኪም ጆንግ ኡን በቀጥታ ጦርነት ውስጥ ገቡበት። ኪም ከኢራን ጎን ተሰልፈው እስራኤል ላይ አስደንጋጭ የሚሳኤል ጥቃት ፈጽመዋል። ወደ ቀጠናችን ስንመጣ ደግሞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአሜሪካ መንግሥት ከባድ ማስጠንቀቂያ ተሰጥቷቸዋል። ትራምፕና የኢራኑ ጦርነት ውጥረት ውስጥ ቢከታቸውም ሌሊቱን በቀጥታ ወደ 4 ኪሎ ደውለው ጠቅላይ ሚኒስትር አብይን እንዳስጠነቀቁ ከዋይት ሃውስ የወጣ መረጃ አጋልጧል። ከመካከለኛው ምስራቅ እስከ አፍሪቃ ቀንድ፣ ከቴሄራን እስከ ቴል አቪቭ እንዲሁም ከአዲስ አበባ እስከ አስመራ የተሰሙትን እነዚህና ሌሎች ሰበር ዜናዎችን በስፋት ይዘናል። ዝርዝሩን በማስቀደም እንጀምር። አብራችሁን ቆዩ። በወታደራዊ ዝግጁነታቸው ዓለምን በስጋት የሚገዙት ሰሜን ኮሪያና እስራኤል የኃይል ሚዛናቸው ፍጹም የተለያየ ነው። ሰሜን ኮሪያ 122540 ካሬ ኪሎ ሜትር ስትሸፍን እና የ26.6 ሚሊዮን ሕዝብ ባለቤት ስትሆን እስራኤል በአንጻሩ 22072 ካሬ ኪሎ ሜትር ስፋትና የ10.3 ሚሊዮን ሕዝብ ባለቤት ነች። ሰሜን ኮሪያ የ1.28 ሚሊዮን ቋሚ ሰራዊት ከ4300 በላይ ታንኮችና በ10 ሺዎች የሚቆጠሩ መድፎችን በማሰለፍ የቁጥር የበላይነት አላት።
ነገር ግን እስራኤል ምንም እንኳን በ170,000 ቋሚ ወታደሮች ብትወሰንም በዓለም አንደኛ በሆኑት የሜርካባ ታንኮችና የኤፍ-35 ስውር ተዋጊ ጄቶች አማካኝነት የአየር ላይና የቴክኖሎጂ የበላይነቱን ሙሉ በሙሉ ተቆጣጥራለች። እስራኤል በዓመት ከ35 ቢሊዮን ዶላር በላይ ለጦር በጀት ስትመድብ፣ ሰሜን ኮሪያ በማዕቀብ ብትዳከምም ሙሉ ሀብቷን ለኒውክሌርና ጦር ግንባታ አውላለች። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ያላትን ፍጹም ወታደራዊ የበላይነት አስመልክቶ ጠንከር ያለ ማስጠንቀቂያ ሰጥተዋል። እንደ ትራምፕ ገለጻ ኢራን በአሁኑ ወቅት የባህርም ሆነ የአየር ኃይል የላትም፣ የጸረ አውሮፕላን መከላከያ ስርዓትም ሆነ ራዳር እንደሌላት ገልጸው አሜሪካ በወሰነችው በሰዓታት ውስጥ አልፎ ተርፎም በአንድ ሰዓት ውስጥ ኢራን ሙሉ በሙሉ ልትጠፋ ትችላለች ሲሉ አስጠንቅቀዋል። እርምጃው ከተወሰደ ኢራን ዳግም ተመልሳ ሀገር ሆና ልትገነባ ወደማትችልበት ደረጃ ትደርሳለች ብለዋል። በመሬት ላይ ያለው ውጥረትም እንደቀጠለ ነው። ከኢራን መዲና ቴህራን በስተደቡብ ምዕራብ በምትገኘው ራባት ካሪም በተባለች የኢንዱስትሪ ከተማ ላይ የአሜሪካና የእስራኤል ጥምር ጥቃት መፈጸሙ ተዘግቧል። እንዲሁም በሊባኖስ ዋና ከተማ ቤይሩት እምብርት ራምሌት አልባይዳ በተባለው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ድሮን ተመቷል። ሰዎች እርዳታ ለማድረግ በተሰበሰቡበት ወቅት የተፈጸመው ሁለተኛው ጥቃት አደጋውን የበለጠ አሰቃቂ አድርጎታል። የቤይሩት ደቡባዊ ዳርቻዎችም በከባድ የቦምብ ድብደባ ሲናወጡ አምሽተዋል። የአሜሪካ መንግሥት ለጠቅላይ ሚኒስትር አብይ አህመድ የሰጠው ማስጠንቀቂያ። ወደ ሀገራችን ዜና ስንመለስ የአሜሪካ መንግሥት ለኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ጥብቅ ማስጠንቀቂያ ሰጥተዋል። ሌሊቱን የትራምፕ መንግሥት ለ4 ኪሎ አስተዳደር ከባድ መልእክት ማስተላለፉ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር እጅግ ወሳኝ የተባለ የስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ አድርጓል። የመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒጎት ዛሬ ባወጡት አጭር መግለጫ የሁለቱ መሪዎች ውይይት በቀጠናዊ መረጋጋት፣ በጸረ ሽብርተኝነት ትብብር፣ በኢኮኖሚ ብልጽግና እና በአፍሪካ ቀንድ የረጅም ጊዜ የጸጥታ መሠረት በመገንባት ዙሪያ ያተኮረ ነበር ብለዋል። ሆኖም የፖለቲካ ተንታኞች እንደሚሉት ይህ ስልክ ንግግር ቀላል የሚባል የዲፕሎማሲ ልውውጥ አይደለም። ማርኮ ሩቢዮ ቀጠናዊ መረጋጋትና የጸረ ሽብርተኝነት ትብብር ሲሉ አሜሪካ ኢትዮጵያን በሶማሊያ ካለው አልሸባብ ስጋትና የቀይ ባህር ደህንነት አንጻር ከጎኗ ማሰለፍ እንደምትፈልግ የሚያሳይ ነው። ከዚህ አጭር መግለጫ ጀርባ ያለው ትልቁ አንድምታ ማስጠንቀቂያው ነው። አሜሪካ ቀጠናዊ መረጋጋት ስትል ኢትዮጵያ ከሶማሊያ ጋር በሶማሊላንድ የመገንባኛ ስምምነት ምክንያት የገባችሁትን ውጥረትና ከኤርትራ ጋር ያለውን ሻከረ ግንኙነት በዲፕሎማሲያዊ መንገድ ብቻ እንድትፈታና ወደ ከፋ ጦርነት እንዳታመራ አጥብቆ ማሳሰቧን ያመለክታል። በተጨማሪም የኢኮኖሚና ብልጽግና ጉዳይ መነሳቱ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም IMF እና ከወርልድ ባንክ ጋር ለምታደርገው የኢኮኖሚ ማሻሻል ድጋፍና የአጎዋ የትንግድ ዕድልን መልሳ ለማግኘት አሜሪካ ፈቃደኛ ልትሆን እንደምትችል የሚጠቆም ነው። ነገር ግን ይህ የኢኮኖሚ ትብብር በቀጥታ ከሀገር ውስጥ ሰላምና ከቀጠናዊ መረጋጋት ጋር የተቆራረነ መሆኑን የዋሽንግተን ዲፕሎማቶች በተዘዋዋሪ ነገር ግን በማያሻማ ሁኔታ አስገንዝበዋል። በአጠቃላይ አሜሪካ ኢትዮጵያን እንደ ስትራቴጂክ አጋር ብትመለከታትም ይህ አጋርነት ጦርነቶችን በማስወገድ ላይ የተመሰረተ መሆኑን በሚገባ የሚያስረዳ ውይይት ተብሏል።